ነግራችሁ ከኔ አጥንቻ አይደለም እግዚአብሔር መንፈስ ቅዱስ በሚነግረን በሚያናግረን መጠን ነው። ምንም ተደርጎልን ሳይሆን አይደለም፣ ምንም አድርገን አይደለም፣ ኖረን አይደለም። ቸርነቱ በዝቶልን ብቻ ነው። የኛ አገልግሎት በዝቶ ነው ወይ? እንደዚህ በነጠላ ለብሰን ስራ ማረብን ጽድቃችን በዝቶ ነው አይደለም? አይደለም። የምነግራችሁ በንጹህ ልብን የምነግራችሁ እኛ እግዚአብሔር ስለረዳን ብቻ ነው ዛሬ የቆምነው ነው አይደለም? እግዚአብሔር ምሕረቱ ስለበዛልን ብቻ ነው በዚህ አውደ ምሕረት የቆምነው። እግዚአብሔር አይቶብን ስላል አላሳየብን ነው የቆምነው አይደል? ያየብን ያላሳየብን ጓደኛ ብቻ አይደለም ጓደኛ፣ ሚስጥረኛ ብቻ አይደለም አማካሪ። የችግሮች ሁሉ መፍትሄ የሚሆነው ማን ነው? ማን አልተውሎ ነው የሚደገሰው። እንደዚያም ሁሉ በዚያ በሰርጉ ቤት ሰው ሲበዛ ሰው በበዛበት ጊዜ የወይን ጠጅ አለቀባቸው ይላል። ያ የወይን ጠጅ ሲያልቅ እመቤታችን ድንግል ማርያም የጭንቅ አማላጇ ቅዱሳን አምላክ ልዑል እግዚአብሔር ስሙ ዘለው ክብር ለእግዚአብሔር ስሙ። በጣም ድካም አለ በእውነቱ። ታቦታት ያከበሩት ብቻ ሳይሆኑ ዛሬ ቅዳሴ ተሰዓት ስለሆነ ቅዳሴ ቀድሰው እስካሁን እዚሁ ቁጭ ብለው እየጠበቁ ነው ያሉት። ለዛ ነው ተማሪ ነበረች። ዛሬ ላይ በነርቭ ህመም እጅና እግሯ ሙሉ ለሙሉ መንቀሳቀስ ባለመቻሏ ወልዷን አቋርጣ በቤት ዋለች፣ ሰነባብታለች።